መኖር ይቻላል። ብዙ አለመናገር፣ በማይገባ ነገር አለመነታረቅ የባህታውያን የመነኮሳት አንዱ መገለጫቸው ነው ማለት ነው። ለዚያ ነው ጌታ በሉቃስ ወንጌል ምዕራፍ 16 ላይ እስመ ውሉደ ዘዓለም ይጠበቁ በዓለሞሙ እሙንቱ ለብርሃን ጻድቃን፣ በአማርኛ የዚህ ዓለም ባለጸጎች ከብርሃን ልጆች ከጻድቃን ይልቅ ልባሞች ናቸው። የሰማችሁ ነው ምዕመናን? እስኪ የዚህ ዓለም ባለጸጎች በሉ። ድምፃችሁን ከፍ አድርጉ። ከብርሃን ልጆች ከጻድቃን ይልቅ ልባሞች ናቸው። ምን ናቸው አለ? ከማን ይልቅ? ከጻድቃን ይልቅ የዚህ ዓለም ባለጸጎች ምንድን ናቸው አለ? ልባሞች ናቸው ይላል። ባለትዳሮቹ ከጻድቃን ይልቅ ልባሞች ይሆናሉ። አንዳንዶቹ ማለት ነው። አንዳንዱ መንኩሶም እኮ የማያውቅበት አለ፣ አግብቶም የማያውቅበት አለ። እነዚያ መነኮሳቱ የእግዚአብሔርን መንግሥት የወረሱት ይሄኛውን ዓለም ትተው ነው፣ ተሰደው ነው፣ በበረሃ ኖረው ነው። ስለዚህ ያኛው ዓለም ለመነኮሳቱ የዚህ ዓለም ልዋጫቸው ነው። የዚህ ዓለም ባለጸጎቹ ባለትዳሮቹ ግን ይሄኛውንም ዓለም ገዝተው ያኛውንም ዓለም ይገዛሉ ማለት ነው። በዚህ ሲርባቸው ይበላሉ፣ ግን አብረው ነዳይ ይዘው ይበላሉ፣ ድሃ ይዘው ይበላሉ። በዚህ ሲበርዳቸው የወደዱትን ገዝተው ያማራቸውን ገዝተው ይለብሳሉ፣ ግን ለሌለውም ያለብሳሉ። ፈቃዳቸውን ይፈጽማሉ፣ ይሄኛውንም ዓለም ያኛውንም ዓለም ገዝተው ይኖራሉ። መነኮሳት ግን በዚህ ዓለም ፈቃዳቸውን አይፈጽሙም። ከስጋ ፈቃድ ራሳቸውን ለይተው ኖረው ያኛውን ዓለም ይወርሳሉ፣ ልዋጩን ማለት ነው። በዚህ ምንም ሳይሰሩ የዚህ ዓለም ባለጸጎች ግን ይሄኛውንም ዓለም ያኛውንም ዓለም ይገዛሉ ማለት ነው። ስለዚህ አፎምያ በትዳሯ መልካም ሴት የነበረች ናት። ትዳር መልካም ነው ላወቀበት እግዚአብሔር የተገኘበት ቤት ነው። በአንድነት በሦስትነት በቤተ አብርሃም ሰው ሆኖ በቃና ዘገሊላ የባረከው ነው ማለት ነው። በትዳራችን ልታውቁበት ይገባል። በትዳራችን ከብዙ ዘመን በኋላ ይቺ ሴት ባሏ ሞተ። በትዳር ውስጥ ሰው ተሰብስቦ የሰርጉ ቀን እንደጨፈረ ሁሉ አንድ ቀን ደግሞ አንዱ በሞት ሲለይ አብሮ ያላቅሳል። ይሄ የማይቀር ነው፣ ለማንም የማይቀርለት ነው። ባሏ ሞተ። ሲሞት ግን የቅዱስ ሚካኤልን ዝክር እንዳታስታውይ አላት። መታሰቢያው እንዳታስታውይ፣ የጌታችን የኢየሱስ ክርስቶስ የተወለደበትንም ቀን ያዘክር ነበር፣ እሱንም እንዳታስታውይ፣ የእመቤታችንን ቀን ይዘክር ነበር፣ እንዳታስታውይ አላት። እሷም የቅዱስ ሚካኤልን ስዕል ስጦታ አድርገህ ሰጥታኝ ሄዳለች። እንዴት ያለች ሴት ነች ማለት ነው። አሁን ስዕል ቢሰጡት ደስ የሚለው ሴት ማን አለ? በእውነቱ ካለ በእውነቱ ደግ ሴት ናት እንጂ ማለት ይቻላል። ሰጣት የቅዱስ ሚካኤልን ስዕል። ባሏ ሞተ። ባጭሩ ሳታገባ ኖረች። ለመጽሐፍ ግን በስርዓት ባሏ የሞተባት ሴት በ10ኛው ወር ታጭታ ዓመት ሲሆነው ዓመቱን አስቆርባ ማግባት ትችላለች። የተፈቀደ ነው ይሄ። ኦሪት ዘፍጥረት ምዕራፍ 25 ላይ አባታችን አብርሃም ሚስቱ ሳራ ከሞተች በኋላ ኬጡራ የምትባል ሴት አግብቶ 6 ልጆችን ወልዷል። በቤተ ክርስቲያንም ስርዓት ባሏ የሞተባት ሴት ማግባት ትችላለች፣ ግን አለማግባት ይሻላል። ምን ይሻላል አልኳቸው? ከተቻለ ጥንቱንም አለማግባት ይሻላል ብሎ ቅዱስ ጳውሎስ ተናግሯል። ለተቻለው ይችኛው ሀገር ባሏ ከሞተባት በኋላ አለማግባት ትችላለች። አፎምያም የመረጠችው ይሄንን ነው። ነገር ግን ሰይጣን ቀናባት። መካሪ መስሎ ወደ እሷ መጣ። መጀመሪያ በክፉ ሕሊና ፈተናት። አግቢ የሚል ሀሳብ አመጣባት። እገሌም እኮ ጥሩ ሰው ነው፣ እገሌም እኮ ሀብት አለው፣ እገሌም እኮ መልክ አለው፣ እገሌም ብታገቡ እያለ በሕሊና ይፈትናል። መጀመሪያ ያንን በሕሊና የሚያመጣውን በሀሳብ የሚያመጣውን ፈተና ልቀበል ስትለው ሴት መነኩሲት መስሎ መካሪ መስሎ አዛኝ መስሎ ወደ ቤቷ መጣ። ዛሬም እኮ ብዙ ናቸው አዛኝ መስሎ የሚመጡ። በየመንገዱ ማን ይወድሃል ነው የሚሏቸው። ኢየሱስ ምን ይልሃል ይሏቸዋል። ለወለተ ኢየሱስ እኮ ነው ኢየሱስ ይወድሻል የሚሉት። ኢየሱስማ እንደሚወድሽ ገና በ80 ቀንሽ ቤተክርስቲያን ማን ብላሻለች? ወለተ ኢየሱስ ብላሻለች አይደል? ጌታ እንደሚወድህማ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በተወለድ በ40 ቀን ማን ራስ ማውጣናለች?
ገብረ ኢየሱስ ምን አለች እኮ ገብረ መስቀል ምን አለች እኮ እና እነ ሰማይ ጠሩ ምን ይላሉ በየመንገዱ ማን ይወድሃል ይላሉ። አይገርምም ታዲያ? ክርስቶስ እንደሚወደን አውቀን አይደል እንደ በአርባ ቀን ገና ቀይ ነጭና ጥቁር ማህተም ያሰርነው። ይሄ እኮ ነጩ ማህተም ነጩ ከለር በክርስቶስ ዋጋ መክፈል መንግስተ ሰማያትን እንወርሳለን ስንል ነው። የሰማችሁ ነው። ነጩ የተስፋ የደስታ የዘላለማዊ ሕይወት አመላካች ነው። ጥቁሩ ከለር ደግሞ ሶስት ማለት አይነቱ ጥቁሩ ደግሞ በክርስቶስ ስኖር በዚህ ዓለም መከራ አለብኝ ነው። ቀዩ ደግሞ ሃይማኖቴን ደሜን እስከ ማፍሰስ ደርሼ እጠብቀዋለሁ ነው። ይሄ ቃል ኪዳን የተፈጸመው በተወለደ በ40ኛ ቀኑ ነው። ከዚያ ቤተሰቦቹ እያቆረቡ የክርስቶስን ስጋውንና ደሙን እያበሉ እያጠጡ አሳድገውት አንድ ቀን ወደ ስራ ጠዋት ተነስቶ ሲሄድ እነሱም አይጠሩ መንገድ ላይ ማን ይወድሃል ማንን ተቀበል ይሉታል። አስቸጋሪ ነው ማለት ነው። እንደዚህ ነው ወደ አፎሚያ የመጣው። መካሪ መስሎ አዛኝ መስሎ ጌታ በጣም እንወድ ይሏቸዋል። አስቸጋሪ ነው። መጣ ወደ አፎሚያ መለሰች። እሷ እንደዚህ ቀላል ሴት አይደለች። አሁን በዚህ ዘመን ያሉ ብዙ ህዝቦች መጽሐፍ ቅዱስ አያነቡ፣ እሷ ግን ታነባለች። ይሄንን ፈተና የተቋቋመችው በማንበብ ነው። ጠቀሰ ከብሉይ ኪዳን አፎሚያ አንቺ ብቻ የእግዚአብሔርን መንግስት ልትወርሽ ነው? ሚስቱ ከሞተችበት በኋላ አብርሃም አላገባም፣ 6 ልጆች አልወለደም እና አብርሃም ሚስቱ ሳራ ከሞተች በኋላ ኬጡራ የምትባል ሴት አግብቶ ልጅ መውለዱ የእግዚአብሔር ወገን ከመባል አውጥቶታል አለ። ጠቀሰ። ጥቅስ ነው ይሄ። ንጽህናን ለመረጠ ሰው ሊሆን የሚችል ጥቅስ ነው ይሄ። ዳዊትን አመጣ። ዳዊት 6 ሚስት ነው ያለው አለ። ሰሎሞን 700 ሚስት አለው አለ። 1000 ሴት ነበረው ቤቷ አለ። እንደ ሚስትነት የሚጠቅመው እና ሰሎሞን ጠቢብ ተባለ እንጂ እንደውም እንደሱ ያለ ጥበበኛ የለም ተብሎ ተመሰገነ እንጂ ብዙ ሚስት በማግባቱ እግዚአብሔር ነቀፈው አላጠቀሰ። ሕልቃናንም አመጣ። ሕልቃና 2 ሚስት ነበረው። አንቺ ታዲያ ከየት አመጣሽ ነው ባሌ ከሞተ በኋላ አላገባም የምትይው? ስለዚህ ተሳስተሻል፣ አግቢ እያለ ቃል ኪዳን ሊያፈርስባት ነው እንደ ይላል። ቃል ኪዳን ጽኑ ነው። ቃል ኪዳን አይፈርስም። ቃል ኪዳን እግዚአብሔር ካፍህ የወጣው አታፍርስ ነው የሚለው። 1 ብር እሰጣለሁ ካል 1 ብር እንደሆነ አታስቀርተው ተጽፏል። ማስቀረት አይገባም። በድንግልና እኖራለሁ ብሎ ቃል ኪዳን ከገባ በድንግልና ነው መኖር ያለበት። እመነኩሳለሁ ካለ መንኩሶ ነው መኖር ያለበት። ቃል ኪዳን ጽኑ ነው። እግዚአብሔር ያዳነን ሰው የሆነው ስለ ቃል ኪዳን በቃል ኪዳን ነው። ቅዱሳን ሁሉ እግዚአብሔርን የሚለምኑት ተዘከር ኪዳነ አብርሃም እያሉ ነው። የአብርሃምን ቃል ኪዳን አስብልን ይሉታል። ቃል ኪዳን ጽኑ ነው። በንጽህና ነው የምኖረው፣ ባሌ ወደ ገባበት መቃብር እስክገባ ወደ ሌላ ሰው አልሄድም፣ በንጽህና እኖራለሁ ብላ ቃል ገባች። ቃል ኪዳኗን ሊያስፈረሳት ግን ሰይጣን በተለያየ መንገድ መጣ። አሁን በዚህ ዘመን እንደዚህ ያለ ጥቅስ ሊጠቀስላችሁ አስቸጋሪ ነው አይደል? ያን ሰው ከየት ያመጣል? ከየት ያመጣል? በእውነቱ ብዙዎቹ ሳያነቡ እንደዚህ ያለ ነው። አስቸጋሪ ነው። መጽሐፍ ሃይማኖት ሀቦ ሲናገር ያልተማረ ሰው ጥቅስ ባይጠቅስ ጥሩ፣ ባያስተምር ጥሩ ነው ይላል። ያልተማረ ሰው አስተምራለሁ ካለ ግን ምሳሌው እንዲህ ነው ይላል። ቴዎዶሲዎስ ነው። ያልተማረ ሰው አስተምራለሁ ካለ ድሃ ምንም ቤት ውስጥ የሌለው ድሃ ቤት ውስጥ ደግሞ የፈለገውን የማያጣ ባለጸጋን ወስዶ እጋብዛለሁ የሚል ድሃን ይመስላል ይላል። ቤተ ክርስቲያን አስረው ከሚባሉት መጻሕፍት መካከል አንዱ ሃይማኖተ አበው እንደዚህ የሚለው የጥቅሱን መሰረታዊ ሀሳቡን ሳይረዳ እጠቅሳለሁ የሚል ሰው እጅግ ከፍተኛ ገንዘብ ያለውን ባለጸጋ ምንም የሌለው ሆኖ ድሃ ሆኖ ወደ ቤት ወስጄ ጋብዛለሁ የሚል ድሃ ነው።
እና የመጻሕፍትን ሐሳባቸውን እንረዳ ይገባናል። ኦሪትን ጠቀሰ። ታዲያ ኦሪት እኛ በምልአት ነው እንደምንወስደው? ምንም ሳንተረጉም እንቀበላለን ኦሪትን? እና መጽሐፍ ቅዱስ በግ ሰው ጠዋት ፍየል ረዱ አቃጥሉ ይላል። ዛሬ እናቃጥላለን? የሚቃጠል መስዋዕት እናቀርባለን? አናቀርብም። መጽሐፍ ቅዱስ አንድ ሴት በግዳጇ ወራት 7 ቀን ይላል ርኩስት ናት ይላል፣ የረከሰች ናት። እሷ የረገጠችውንም የረገጠ የረከሰ ነው ይላል። እሷን ሰላም ያለ የረከሰ ነው ይላል። ወደ ተቀደሰውን ስፍራ አትሄድም ይላል። የምትበላበት እንኳን ገሉ ከበላች በኋላ ይሰበራል። የራሰው ከረከው ስለሚረክስ ማለት ነው። ይሄ መጽሐፍ ቅዱስ ላይ ተጽፏል። ይሄን እንወስደዋለን እንዳለ ዛሬ ቤተክርስቲያን በወር አበባ ላይ ያሉ